ሰሞኑን አይቶ እኮ ነው ሰውዬው ማሻፈረኛ ነው። አንቺ ምን አልሽ? አንቺ እንደተጠብጠብ ብለሽ ማጠብቂው እሷ ዝም ብላ ነበር ያገኘናት። አንዳውን የምን አንሰኛል አንቺዬ? ይኸው ነው እዚሁ ብለሽ እንደው የሀገሬንን ስራ መስለሽ ነው። እንግዲያውስ በቃ ባዚህ ውፍረት ሚኒዮንም አላደርግ ጦር ማሳጃውንም አልችልም። አራዲያይኛ ጦትሽስ የሚያዛለሽ እና ነው። እስቲ አረፍ በዚህ አላየሽማ ዘናቡ ተረጋጊ እንጂ። አይ አውቀቲ ወሬውን ምን ነው ቋመጥሽ? ትናንትና አግኝቻት ነበረ እዛ በቃላው ሱቁ ጋር አግኝቻት ነበረ። ምን ፈልገሽ ነው ስላል እሱ እንደ አንገቱ ድፍት አድርጎ እንደው ወደ እንትኑ ክብሮ ሲገባ ይሁት ወደ ብሩ ወደ አጅማን መሄጃው ታክሲ ወደ ቤቱ ገባ ነው የምትይኝ? ምን አውቄ እኔና አንቺ ቡና ጠጥተን ከወጣው በኋላ እኮ ነው። አንቺም እኮ ቤቴ ላይ ዣበብ 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 ስትይ አላማርሽኝም። አንቺዬ ምን በዛች ስልኩ ደውሎልኝ እኮ ነው የነበረው። የኔው ባል። አዎ ይሄ ልክስክስ ደግሞ ባል አለኝ ካለሽ እንደ ባላችን በይ እንጂ ምናሽ ባላችን በይ ዘናቡ ባላችን በይ 7 ዓመት ማዳም ቤት የሰራሁበት አርጌ ነው ያመጣሁት። ምን ማለት ፈልገሽ ነው? ባላችን ያምን ባሌ ነው ባላችን በይ። አሃሃይ ከነገ በኋላስ መጥቷል። ይኸው ከነገ በኋላስ ሁሉንም አደርጋለሁ። ዳይ ቱ ዳይ እጄ አንዳንድ ብር ገዝቼ አያቅተኝም። እሱስ እንደናንተ መቁላላት። አይ አንቺዬ ልብሱንም ብትለብሺው እንደው የሀገሬን ተራራ ጎተራውን የዓመት እህል የሚቀመጥበትን እሱን ነው የምታክለው። ስማች ጉርድ በልሜት ሚዳበስ ነገር ምን ኖሮሽ ሰውዬውስ ቤት ይቀመጥ። ሚዳበስ የለሽም ለማያቅሽ። ቆይ አይሻለሁ። ቆይ አሳይሻለሁ። አሁን ድምጼ ተቀየረ ጋይስ፣ ተቀየረ። ጥሩ። አሁን ደግሞ ነገረኛ ሴትዮ ነው ጎረቤት። አቤት። እኔ የምልሽ ወንዶቹ ምን ሆነው ነው? ምን ሆኖ አንቺ እንኳን ቢዳበስ ገላ ሳይኖርሽ ወደ ሞት አፋፍ እኮ ደረሽ ውዴ። ሰውነት የሌለኝ ጎርማም እንደው እምዬ የምታስቀምጥበትን ጎተራ መስለሽ እንደው እኔው አንቺ አለሽ አይደል እንዴ በየጓሮው የሚተከለው የጅብ ጥላ መስለሽ። ኧረ ወዲያ እንዴት ይበልሽ? አረጀሽ። እህልዋንም ማጣጣም አቃተሽ እኮ። ድምፅሽን ቀይሪ መስዬ፣ ድምፅሽን ቀይሪ። አልቦካም መሰለኝ እቴ እንደውች ልጅቷ ይጋገረችው እንዴት ነበር የሚያገረው? ይኸውልሽ የእንትን የቀስት ምልክቱ አጠገቡ እስክሪብቶ የሚመስል አለ። እስክሪብቶ የሚመስለው ንኪው። ነካውት። ከዛ ቮይስ ኢፌክት የሚል የለ ከታች ከላይ ከታች ቮይስ ኢፌክት አለ። እሱን ስትነኪው ሁለተኛው የድመት ምልክቷ። አሁንስ ቆንጆ። በቃ አንቺ ይሄሉ ባልላለኝ እንዴት ይባልሽ? እንደው በጠላ ቂጣውን በምኑም ቀላቅላችሁ በበቆሎም እያወጣችሁ ጤፉ አንቺ ከሚያክለው ጎተራ ነው የወጣውና ጎተራው ጤፉን ወዝ ያለሽ ጤፉን ሳስፈጭተሽ አታውቂም። የጠላ ቂጣውንም ሁሉንም በቆሎውንም ደባልቀሽ ነው የምታስፈጭው። አላቅሽም እንዴ? ኬት አምጥተሽ ጤፍ ኬት መቶ በዚህ ኑሮ ውድነት ባልሽ የት ሄዶ ነው? አለ ምን ነው አለ ባሌ። አንቺ ገባ ዘንድሮም አልጋ አለያችሁም ነው? እንዴት እንለያለን? ገና እኮ እኔ አንድ ፍሬ ልጅ ነኝ። ምን ሆነሽ ነው? ፈቅቶሽ የለ እንዴ? ጉልበትሽ ደቆ። ምነው ጉልበቴ ቢደቅስ አልጋ ላይ አንቺም ማለሽ እንዴ? እንደው እንዴት ይችልሻል?
እንዲያርጎ ይችለኛል። እንኳን እኔን አንቺም ተችለሻል። በርሜል አንቺም አልተባልሽ ጉርድ በርሜል እንደው ምኑን ሰጠው ልጄ እንደው መከራው ምኑን ሰጠሽ? ኧረ ምኑን ሰጠሽ? ኧረ ምኑን ሰጠሽ? ኧረ ምኑን ሰጠሽ? እስቲ አንቺ እንደዚህ ታደርጊያለሽ? የለሽማ የለሽም ያላሽም ያላሽ ምን ኖሮሽ ነው የምትገራበጪው ነው ከኋላ ናቅለሽ ቴፓ ይዤ ነው ይሄን ናቅለሽ ቴፓ የአባይ ግድብ የሚቀመጥ ድንጋይ ግብብዳው የዋና መስመር መዝጊያ የተጠቀመበት አንቺ ጉርድ በርሜል የጠላ በርሜል እንትራ አንቺ ሮቶ ምን ብለህ ታወራለህ? ሚጣሮቶ ሮቶ ፒኤልሲ የማይዝግ የማያንጠባጥብ ሚጣሮቶ ይለያል። ሚጣሮቶን ለማግኘት አጅማን አድና ብላችሁ ብትሄዱ ቀጥታ ሮቶን ታገኛላችሁ። መሲ የኤሌክትሮኒክስ አከፋፋይ ብላችሁ ሰርች ስታረጉ ይቺ የጓሮ ዣንጥላ የመሰለች ሴትዮ ታገኛላችሁ። ሚጣሮቶ ታበባላችሁ። ብራንድነቱ የተረጋገጠ ነው። ሚጣሮቶ ለየት የሚያደርገው ሰውነታቸው ቅርጻቸው እንደ አባይ ግድብ የተደበላለቀ ስሜት ያለው ነው። ማሲ በረጅስታን ብላችሁ ሰርች ስታረጉ እንደሚታወቀው ያልተቦገቦገ ያልተቦለምቦለ ካሮት የመሰለ የጓሮ የጅርጥል የመሰለ ሰውነት ታገኛላችሁ። ለየት የሚያረጋት ኤሌክትሮኒክስ ቻርጀር፣ ፓወር ባንክ፣ ሞባይል ትሸጣለች። እዛም በተረፈ በየቤቷ እየሄደች ትዘላለች። አመሰግናለሁ። ሚጣሮቶን ከፈለጋችሁ አጅማን ነው የሚያቱን የሚገኘው። ሮቶን ለማግኘት ፕሮፋይላችሁ ላይ ሚጣ አድና የሚለውን ስትጫኑ ሮቶን ቀጥታ ማግኘት ትችላላችሁ። በኢትዮጵያ በተለያዩ ክልሎች ሮቶን እናደርሳለን። ሚጣሮቶ ይለያል። እስቲ ሚጣሮቶ ይለያል በሉ። እሺ ማሲ ብርጅስቶን ለማግኘት ሻርጃ ኤርማክ በመሄድ ያው ሎኬሽኑን ማግኘት ቀላል ነው እንደምታውቁት። ግን ሎኬሽንም ሳትፈልጉ በየገስቱ ስለምትወጣው በየገስቱ የሰዎች ተጽዕኖ ፈጣሪ በሚለው መሲ ብርጅስቶን ማግኘት ትችላላችሁ። ስለሰማችሁን አመሰግናለሁ። ሚጣሮቶ የምትታወቀው ባሌ ባላችሁ ነው በማለት ሲሆን ባላችን ነው ብላችሁ በመኮመንት ቤቷ ላይ ሁላችሁም ኮሜንት በማጥለቅለቅ ፍቅራችሁን ገለጹላት። መሲ ብርጅስቶን የምትባል አንድ ወደን አህያ የመሰለች ልጅ ባለትዳር ሆና ባሌን እንግዲህ ባላችን ነው በማለት ስዟሙት የተያዘች በመሆኑ ስልክና ፓወር ባንኳ እንዳይሸጥ ወስኛለሁ። በአሁን ሰዓት ወይዘሮ ሚጣ የሚገኙት በአጅማን የሚገኘው መኖሪያ ቤታቸው ሲሆን ባላችሁ ነው በማለት ዛሬ ወስኛለሁ። ይሄ ውሳኔ የተላለፈው ከቻርጃ ሄርሙክ አካባቢ ነው። አመሰግናለሁ። መሲ ብርጅስቶን ማለት ስልክ ሰጣቸዋለሁ በሚል ተልካሻ ሁኔታ የተበላችውን ስልክ ባለመስጠት ቮይስ እየሰማች ኢግኖር በማድረግ የምትታወቅ ናትና ኢትዮጵያ ነገ ከምሽቱ ስለምንገባ እባክሽን መሲ ብርጅስቶን ከ1500 ህዝብ ፊት ጠይቅሻለሁ፣ ስልኬን ስጡኝ። አመሰግናለሁ። ወይዘሮ ሚጣ አድና በሚል የቲክታክ አካውንት የምናቃት ሚጣ ሮቶ ሄዳችሁ ቤቷ ላይ እንዲሁም ደግሞ ኢሜል ላይ በመሄድ ሚጣ ባልሽ ባላችን ነው በተባለው ውሳኔ ደስታችንን ገልጸናል። እስካሁን ድረስ ዱባይ ላይ ያሉ ነው ባላችሁ ነው የሚሉት። አሁን ወደ ኢትዮጵያ ስትመጪ ደግሞ ባልሽ ባሎቻችን ናቸው በሚል ጠንከር ባለ ኤርፖርት ውስጥ እንቀበልሻለን ብሏል ከኢትዮጵያ። መሲ ብርጅስቶን የምትባል ሴትዮዋ የአቶ ዳምጠው ወንድም እህት ስትሆን በቲክቶክ ላይ የምትታወቀው እህት ወንድሞቻችን በማለት ሲሆን እህቴም ወንድሜም ብላችሁ መጥራት ትችላላችሁ። ሺዝ ፎቶ ዘም ቴንክ ዩ። እንግሊዘኛ ካልገባሽ አይ ዊል ኤክስፕሌን ቱ ዩ። ደገምኩት።
ወይዘሮ ሚጣ የሚያኝኩት ማስቲካ ከወይዘሮ ዳጣ ሱቅ የተሰረቀ መሆኑን ምንጮቻችን ገልጸዋል። ማስቲካው የተሰረቀው ትናንትና ከቀኑ 6 ሰዓት ወይዘሮ ዳጣ የአንድ ቤት ገዝታ በነበሩ ሰዓት ገብታ ያንን ማስቲካ ሰርቃ ወደ ቤቷ በመሄዷ ማስቲካውን ዛሬ እያኘከች መሆኑን ምንጮቻችን ገልጸዋል። መሲ ብርጅስቶን ተብዬዋ የምታዩት ቲሸርት እኔ ሼል ላይ በስተት 3 አዝዤ አንዱን ካላመጣችሁ ሚዲያ ላይ ያሰጣችኋለሁ በሚል ተልካሻ ሁኔታ በህግ እንድትጠየቅልኝ በአክብሮት እጠይቃለሁ። ሳልወድ በግዴ ነው አውጥቼ እንድሰጣት ያስገድደችኝ። ይሄ የምታዩት ቶም ኤንድ ጄሪ የኔና የባሌ ቲሸርት ነው። አመሰግናለሁ። ፍጹም ሐሰት በሆነ መረጃ የሚታወቁ ናቸው። ከዚህ በፊትም አንድ ቀሚስ ወይዘሮ ብርጅስቶን ለብሰው ይሄ ቀሚስ የኔ ነው ብለው ባንትን ባሉት አንዳንድ የአጅማን የመዳም ቅመሞች ደግሞ ይህ ቀሚስ የመሲ ብርጅስቶን ነው በማለት ሰላማዊ ሰልፍ መውጣታቸው ይታወቃል። ዛሬ ደግሞ የወይዘሮ ብርጅስቶን የለበሱት ቲሸርት የኔ ነው በማለት የስም ማጥፋት ዘመቻ እያደረጉ ነው። ይህንን ያደረጉበት መረጃም ሆነ ማስረጃ ካላቸው ወደ ተለያየ የህግ አካላቶች ለምሳሌ ወደ ወይዘሮ ሀቢባ ቤት ወይ ደግሞ ወይዘሮ ዳጣ ቤት በመሄድ እንትናቸውን መግለጽ ይችላሉ፣ መረጃቸውን ይዘው። አመሰግናለሁ። ወይዘሮ መሲ ብርጅስቶን በቅጥል ስሟ ብርጅስቶን በትክክል ስሟ መሰረት የምትባል አንድ ጉርድ በልሜል አመጣጧ የማይታወቅ ዱባይ ምድር ላይ ሞባይል ቤት ከፍታለች። ይሄን በማለቴ ይቅርታ ከነገ በኋላ ቀጥሏለሁ ሀገሬ ስገባ። ቴንኪው። ወይዘሮ ሚጣ ወደ ኢትዮጵያ እሄዳለሁ በማለት ኢትዮጵያ ውስጥ 10 ዶሮ ሰርቀው ታስረውና ከዛ ፍርድ ውሳኔ ሳይተላለፍባቸው ከሀገር ወጥተው ክሱ ስለተነሳላቸው ሲሆን ወደ ኢትዮጵያ የሚገቡት ዶሮቹ የተሰረቁት በተከታታይ የረመዳንና የፋሲካ ጾም በነበረበት ወቅት ሲሆን የዛሬ 5 ዓመት የሰረቁት ዶሮ ክሱ ተነስቶላቸው ከሳሾቻቸው ፋይሉ ዘግቶላቸው መሆኑን ምንጮቻችን ገልጸዋል። መሲ ብርጅስቶን የቀመሱትም እንደሌለ ቤታቸውም ርቀት ያለው መሆኑን ህግ ተገቢውን ክትትል አድርጓል። ዶሮውንም የበሉት ከኢትዮጵያ ወደ ዱባይ ሲመጡ የዛሬ 5 ዓመት ነው። ዶሮውን እስከ ቅርብ ጊዜ ሲበሉ ነበረ። ወይዘሮ ሚጣ ከዚህ በኋላ መለያቸው ዶሮ እንዲሆን ፍርድ ቤቱ ወስኗል። እሺ ድሉ ስለተሰጠኝ አመሰግናለሁ። እነዚህ የተሰረቁ 3 ወንድና ሴት ዶሮዎች መሲ ብርጅስቶን የተገፈፈውን ከላዩ ላይ አንደኛዋ ድንግል በመሆኗ፣ ሁለተኛዋ እርጉዝ በመሆኗ፣ ሶስተኛዋ እንቁላል ጣይ በመሆኗ በዛ መካከል መሲ ብርጅስቶን 3ቱንም ካልበላም በሚል ተልካሻ ምክንያት 3ቱንም በማረድ አድራሻ እንዳይገኝ አሻራ እንዳይገኝ ጓንት በማድረግ ራቅ አርገው በመብላት ምና ማለትም ከአጅማን ሻርጃ አስራርቀው ስለበሉ ከተጠያቂነት የጸዱ መስሏቸው ግን ህጉ መንግስቱ ክትትል በማድረግ መሲ ብርጅስቶን ቤት ቆዳው የዶሮ ቆዳው በመገኘቱ ፍርድ ቤቱ ጉዳዩ ተጣርቶ ለቀጣይ አንቀጽ እንዲቀመጥ ተላልፏል። ወይዘሮ ሚጣ የሚለው ስም እድሜያቸው 86 የሆናቸው ወይዘሮ ሚጣ ብለው ለምን መጡ ብለው በአሁን ዘመን የተወለዱ ህፃናቶች ሰልፍ ወጥተዋል። ሰልፍ የወጡት ህፃናቶቹ በቦሌ እና እንዲሁም በፒያሳ እንዲሁም በኦሎምፒያ አካባቢ ተቃውሞቹን አሰምተዋል። ወይዘሮ ሚጣ ብለው ራሳቸውን የሚጠሩት እድሜያቸው 86 ሆነው ወደ ኋላ መመለስ ከፈለጉ ቱርክ ሄደው ተቀያይረው ተለጣጥፈው መምጣት ይችላሉ ሲሉ ዘገባዎቻችን ገልጸዋል። በተመሳሳይ ደግሞ ወይዘሮ ሚጣ ወይዘሮ መሲ ብርጅስቶን ከዶሮ በልተዋል፣ ተቃምሰዋል። አሻራ እንዳይገኝ የዶሮ አሻራ እንዳይገኝ ጓንት ተጠቅሟል ቢሉም ጓንቱንም አግኝተን ምርመራ አድርገናል። ጓንቱ ሱቅ እንጂ የተከፈተበት ዶሮ አልተበለተበትም። ፋይሉ ተዘግቷል። ወደ ፍርድ ቤት ወደ መዝገብ ቤት ይመለስ። ይግባኝ እጠይቃለሁ። የተከበሩ ፍርድ ቤት እዚህ ዶሮ ላይ መሲ እግሩን በልታለች። የመሲ ተባባሪ አንድ ልጅ አለች። ስሟን እዚህ ላይ መጥቀስ በህግ ያስቀጣኛል። ታውቀዋለች ራሷ። እሷ ደግሞ አውራጣቱን በመብላት በቃ ከወዳቸው ስር ርግርግ አድርጎ በካካ መልክ ከወጣ በኋላ ነው የከሰሱኝ። እኔ እንደሚመስለኝ እነሱ ስረቂ ብለውኝ የበሉት ዶሮ እኔን ለማድረግ ነበረ። አቃቢ ህግ እኔ
ይግባኝ እጠይቃለሁ። ብቻዬን መታሰር አልፈልግም። በተሰረቀው ዶሮ ላይ ሻርጃ ነይሚ አካባቢ ሞባይል ቤቷ ላይ በጥብስ መልክ በወጥ መልክ እንዲሁም በአርስቶ መልክ በሩዝ በልተዋሉ። መሲ ብርጅስቶን ውጦ ዝም ስለሆኑ ነው የማያስታወቁት። አመሰግናለሁ። ኦኬ አሁን ተባባሪዋ ጋር በመደወል እንደምታዩት ሚዩት አድርጋ የተለየ መረጃ ለመቀበል ነው። ፍርድ ቤቱ ይሄንን ነገር ከግብ ከማስገባት እንዲወስንልኝና እንዲታይልኝ በቀኝም በግራም ያለው አቃቢ ሕግ እንዲወስንልኝ በአክብሮት እጠይቃለሁ። ኦኬ ወይዘሮ ሚጣ እርሶ ሚጣ ሊባሉ ስለማይችሉ በክብር ይነፉ። ከዚህ ቤት እንዲወጡ በክብር ጋብዘኖታል። ውጡ ከዚህ